መረጃ ለጎግል ወይም ለአፕ ዲቨሎፐሮች በመላክ ስልካችንን በምንጠቀምበት ሰዓትም ሆነ በምናስቀምጥበት ሰዓት በራሱ ጊዜ ባትሪ እንዲጨርስ የሚያደርግ አንድ ሴቲንግ አለ። በቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። የተወሰነ ስክሮል ስታደርጉ ጎግል የምትል ታገኛላችሁ። ጎግል የምትለውን አንድ ጊዜ ክሊክ እንዳረጋችሁ ሪኮመንድድ ኤንድ ኦል ሰርቪስ የምትል ታገኛላችሁ። ከዛ ኦል ሰርቪስ የሚለውን አንድ ጊዜ ክሊክ አድርጋችሁ ወደ ውስጥ እንደገባችሁ የተወሰነ ስክሮል ስታደርጉ ዩሴጅ ኤንድ ዲያግኖስቲክ የምትላለች ይችን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። እዚህ ላይ መረጃዎቹ አሉ፣ ማንበብ ትችላላችሁ። ታች ላይ ተርኒንግ ኦፍ ዚስ ፊቸር ዳዝ ኖት አፌክት ዩር ዲቫይስ ይለናል ማለት ነው። ስለዚህ ይህን ተርን ኦፍ በማድረግ የስልካችንን ባትሪ ደህንነት እንዲሁም ደግሞ መረጃችንን ፕራይቬሲ ማድረግ እንችላለን ማለት ነው። ቪዲዮን ከወደዳችሁ ፎሎ ላይክ ማድረጋችሁን አትርሱ። ጠቃሚ መረጃ ላካፍላችሁ። ዳታ ሞልታችሁ ኢንተርኔት በምትጠቀሙበት ሰዓት ወይም ባላችሁበት የኔትወርክ ፍጥነቱ ካስቸገራችሁ በቀጥታ ወደ ስልካችሁ ሴቲንግ እንደገባችሁ መጀመሪያ ላይ ኮኔክሽን ስምትላለች ማለት ነው። ይችን አንድ ጊዜ ክሊክ ስታደርጓት ወረድ ስትሩ ሞባይል ኔትወርክ ስምትላለች። ይችን አሁንም ክሊክ ታደርጋላችሁ። አሁንም ታች ላይ አክሰስ ፖይንት ኔምስ ስምትላለች ማለት ነው። ይችን አንዴ ክሊክ አድርጋችሁ ስትገቡ ኢቲሲ ምትል እዚህ ላይ ትመጣለች። ይችን አንዴ ክሊክ አድርጋችሁ ወደ ውስጥ እንደገባችሁ የተወሰነ ወረድ ስትሉ ቤርስ ምትል ትፈልጋላችሁ። እንደምታዩት ይችኛው ቤርስ ምትለዋን አንዴ ክሊክ ስታደርጉ ወደዚህ እንደገባን በቀጥታ አንስፔሲፋይድ ነው የሚል ማለት ነው። ይችን እናጠፋና እነዚህን 1 2 3 4 5 6 7 8 9 እነዚህን ቆጥረን አሁንም መጨረሻ ላይ ኤንአር ምትላለች ስክሮል ስታደርጉ ይችን ሴሌክት ካረግን በኋላ ኦኬ እንለዋለን። ይችን ኦኬ እንዳለ ከላይ 3 ጭረቶች በስተቀኝ ጣሉ ማለት ነው። ይችን ክሊክ እናደርጋለን። ከዚህ 3 ነገሮች ዲሌት እና ሴቭ ዲስካርድ የሚላሉ ሴቭ እንለዋለን። ኔትወርካችሁን ሪፍሬሽ ወይም ሪስታርት አድርጋችሁ ወይም ፍላይት ሞድ አድርጋችሁ ከመለሳችሁ በኋላ ኔትወርኩን ቸክ ማድረግ ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁት የፕላስ ምልክቷን የልብ ቅርጿን መንካታችሁን አትርሱ። ኢንተርኔት እየተጠቀማችሁ ስልክ ቢደወልላችሁ ኢንተርኔታችሁ ብሎክ እንዳይሆን በቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። ኮኔክሽን ምትሏን አንድ ጊዜ ክሊክ አድርጉ። ከዛ ሞባይል ኔትወርክስ ምትሏን አንድ ጊዜ ክሊክ አድርጓት። ይችን ክሊክ እንዳደረጋችሁ ቮት ኮል ሲም ዋና ቮት ኮል ሲም ቱ ይላል። ስለዚህ እናንተ ሁለት ሲም ከሆነ የምትጠቀሙ እነዚህ ሁለቱ ይመጣላችኋል። እነዚህን ተርን ኦን በማድረግ ኢንተርኔት እየተጠቀማችሁ ስልክ ሲደወል በቀጥታ ኢንተርኔትም ስልክም በቀጥታ ሁለቱም ፓራሌል መጠቀም ትችላላችሁ። እንዲሁም ከፍተኛ የሆነ ድምጽ ጥራት ይኖረዋል ማለት ነው። ቪዲዮን ከወደዳችሁት ፎሎ ላይክ እንዲሁም ሼር ማድረጋችሁን አትርሱ። ኢሞ ተጠቃሚ ከሆናችሁ ኢሞ አካውንታችሁ መጠለፉና ለመጠለፉን ቸክ ወደ ኢሞ አፕሊኬሽን ትገባላችሁ። አንድ ጊዜ ክሊክ አድርጋችሁ ወደ ውስጥ እንደገባችሁ የፕላስ ምልክቷን በስተግራገጥ አንድ ጊዜ ክሊክ አድርጉ። ከዛ ሞር ምትሏን አንድ ጊዜ ክሊክ አድርጉ። ሴኩሪቲ ኤንድ ፕራይቬሲ ምትሏን አንድ ጊዜ ክሊክ አድርጓት። ማኔጅ ዲቫይስ ምትላለች ይችን አንድ ጊዜ ክሊክ አድርጓት። በቀጥታ ወደዚህ እንደገባችሁ የእናንተ አካውንታችሁ ሀክ ተደርጎ ከሆነ ከዚህ ውስጥ ሊስቱ እዚህ ላይ ሀክ የተደረገበት ስልክ እስከነ ቨርዥኑ ይቀመጥላችኋል ማለት ነው። ለምሳሌ እኔ እዚህ ከ21 ቀን በፊት በዚህ አካውንት ሎጊን ብዬ ገብቼ ነበር። እስከነ ስልኩ እስከነ ቨርዥኑ አስቀምጦልኛል ማለት ነው። የኔ አካውንት ሀክ አልተደረገም። የእናንተ ሀክ ተደርጎ ከሆነ እዚህ ላይ ይኖራል ማለት ነው። በቀጥታ ሪሙቭ ለማድረግ ወይም ብሎክ ለማድረግ የድሌት ምልክቶችን እነዚህን አንድ ጊዜ ክሊክ እናደርጋለን። ከዛ ድሌት እንለዋለን ማለት ነው። ሌሎችንም እንደዚህ እያደረግን ድሌት አድርገን ሪሙቭ ማድረግ እንችላለን። ቪዲዮን ከወደዳችሁት ፎሎ ላይክ እንዲሁም ሼር ማድረጋችሁን አትርሱ። የስልካችሁን ሴፍቲ ለመጠበቅ ቢያንስ በወር ወደ ስልካችሁ ሴቲንግ በመግባት ቸክ ማድረግ ያለባችሁ ጠቃሚ መረጃ ላካፍላችሁ። በቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። ከዛ የተወሰነ ስክሮል ስታደርጉ ዲቫይስ ኬር ምትል ታገኛላችሁ። ይችን አንድ ጊዜ ክሊክ አድርጓት። ከዛ አውቶማይዝ ነው ምትለዋን ክሊክ አድርጉ። ከዛ አውቶማይዝ አድርጎ እስከሚጨርስ እንጠብቀዋለን። ከዛ ደን እንበለው። ደን እንዳልነ ከላይ የግራፍ ምልክቷን ይችን ሪፖርቷን አንድ ጊዜ ክሊክ እናረጋታለን። ከዛ ኢሹ ኢን ላስት ኦፍ 30 ዴይስ ምትላለች ማለት ነው። በ30 ቀን ውስጥ ችግር ያለበት አፕሊኬሽን ካለ በቀጥታ እዚህ ላይ ያስቀምጥልናል። ስለዚህ ያን አንኢንስታል በማድረግ የስልካችንን ደህንነት መጠበቅ እንችላለን። ቪዲዮውን ከወደዳችሁት ፎሎ ላይክ እንዲሁም ሼር ማድረጋችሁን አትርሱ። የስልካችን ጋላሪ ውስጥ ጠቃሚ የሆኑ መረጃዎችን ላካፍላችሁ። በቀጥታ ጋላሪ አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። ከዛ 3 ጭረቷን አንድ ጊዜ ክሊክ አድርጉ። የሴቲንግ ምልክቷን አንድ ጊዜ ክሊክ አድርጉ። ከዛ የተወሰነ ስክሮል ስታደርጉ አባውት ጋላሪ ምትላለች ይችን አንድ ጊዜ ክሊክ አድርጓት። ቨርዥን ምትለዋን ሳታቋርጡ ኢኔብል እስከምትል ድረስ ክሊክ ታደርጋላችሁ። አሁን በቀጥታ ኢኔብል ብሎናል ማለት ነው። ባክአፕ ብለን እንመለስ። ከዛ የተወሰነ ስክሮል አድርጉ። ጋላሪ ላፕስ ምትል ተጨምራለች። ይችን አንድ ጊዜ ክሊክ አድርጓት። እዚህ ላይ በጣም ጠቃሚ የሆኑ መረጃዎች አሉ ማለት ነው። እያንዳንዳቸውን እያያችሁ ተርን ኦን ማድረግ ትችላላችሁ። ለምሳሌ አልበም ኢንተርሎክስ የምትለዋን እቺ ኦፍ ናት፣ ኦን አደርጋታለሁ። ምክንያቱም ጋላሪ ውስጥ ያሉ ፋይሎችን ሎክ የምናደርግባት አንድ ጠቃሚ የሆነ ሴቲንግ ናት ማለት ነው። ሻው ቨርቹዋል አልበምስ ይለናል። ሪሰንትሊ የተከፈቱና ፋቨራይት የሆኑ አልበሞች እንዲያሳየን ይችኛዋንም ኦን እናረጋታለን። ሴቭ አስ ፒዲኤፍ ይላል። ኢሜጆችን በፒዲኤፍ መልክ ሴቭ እንዲያደርግልን ይችኛዋን ተርን ኦን እናረጋለን። ፕሪንት መልቲፕል ፒክቸር ይለናል። መልቲፕል የሆኑ ፒክቸሮችን ፕሪንት እንድናርግ ይችን ኦን እናረጋታለን። ሌሎችንም እንደዚህ ያያችሁ ተርን ኦን ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ፎሎ ላይክ እንዲሁም ሼር ማድረጋችሁን አትርሱ። ስልካችሁ መጠለፉና ለመጠለፉን እንዲሁም ደግሞ በማን እንደተጠለፈ በቀላሉ ወደ ስልካችሁ መደወያ በመግባት በእነዚህ በተዘረዘሩት ኮዶች ቼክ ማድረግ ትችላላችሁ። እንዲሁም ደግሞ ተጠልፎ ከሆነ ወደ ስልካችሁ መደወያ በድጋሚ በመግባት በእነዚህ በተዘረዘሩት ኮዶች መመለስ ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ፎሎ ላይክ እንዲሁም ሼር ማድረጋችሁን አትርሱ። ይመቻችሁ። ኤክሴንደር አንድ ጠቃሚ መረጃ ላካፍላችሁ። በቀጥታ ኤክሴንደር አፕሊኬሽን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። ኤክሴንደር ፋይሎችን ወይም መረጃዎችን ሼር የምናደርግበት አንድ አፕሊኬሽን ነው። ነገር ግን ከዚህ በተጨማሪ ቪዲዮዎችን ወደ አውዲዮ ኢሚዲየትሊ በፍጥነት ይቀይርልናል ማለት ነው። ከታች ከተደረደሩት ውስጥ ኤምፒ3 የምትለዋን አንድ ጊዜ ክሊክ እናድርግ። ሴሌክት ቪዲዮ የምትለዋን አንድ ጊዜ ክሊክ እናድርግ። እዚህ ላይ መቀየር የምንፈልገውን ቪዲዮ አንድ ጊዜ ሴሌክት እናደርግለታለን ማለት ነው። ለምሳሌ እኔ አንድ ጊዜ ሴሌክት አድርጉ። እንግዲህ አሁን በፍጥነት ቪዲዮን ወደ አውዲዮ ቀይሮልኛል ማለት ነው። ቪዲዮ ከተመቻችሁ ፎሎ ላይክ ማድረጋችሁን አትርሱ።
ዳታ ወይም ዋይፋይ በምናበራበት ሰዓት የተለያዩ ኖቲፊኬሽኖች ወደ ስልካችን እየገቡ ስልካችንን የሚያጨናንቁት ከሆነ እንደዚህ አድርገን ማስተካከል እንችላለን። በቀጥታ ወደ ስልካችን ሲቲንግ እንገባለን። ኖቲፊኬሽን የምትለዋን አንድ ጊዜ ክሊክ እናድርግ። መጀመሪያ ላይ የምናገኘው አፕ ኖቲፊኬሽን የምትለዋን አንድ ጊዜ ክሊክ እናድርግ። እዚህ ላይ ስልካችን ላይ ያሉ ሙሉ አፕሊኬሽኖች አሉ ማለት ነው። ስለዚህ ኖቲፊኬሽን እንዳይመጣ የምንፈልገውን እዚህ ጋር ተርን ኦፍ በማድረግ ማስተካከል እንችላለን። የምንፈልገውን ብቻ ኦን ማድረግ እንችላለን። እዚህ ላይ ሜሴጅ ለምሳሌ እኔ ላይ የበራ ነው። ስለዚህ የሜሴጅ ኖቲፊኬሽን እንዲገባ ስለምፈልግ እነዚህን ኦን እናደርጋለን። ነገር ግን ኖቲፊኬሽን እንዳይገባ የምፈልገውን ኦፍ በማድረግ እያንዳንዳቸው እንደዚህ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ፎሎ ላይክ ማድረጋችሁን አትርሱ። ስልካችን ፎርማት በሚሆንበት ሰዓት ሰረቀበት ሰዓት የጠፋብንን ሙሉ ፎቶአችንን ወይም ፋይላችንን ለመመለስ በቀጥታ ጉግል ፎቶ ላይ እንገባለን። ይህ አፕሊኬሽን አብዛኞቻችን ስልክ ላይ ባይ ዲፎልት ይኖራል። ነገር ግን ከሌለ ፕላይ ስቶር ላይ በመግባት ጉግል ፎቶ ብለን ሰርች እናደርጋለን። ከዛ ይመጣልናል። እንደመጣልን አፓን አንድ ጊዜ ክሊክ አድርገን እንገባለን። ከዛ ፕሮፋይሏን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ላይ የቀስቷን ምልክት አንድ ጊዜ ክሊክ አድርገን በወቅቱ ስንጠቀመው የነበረውን ጂሜል አካውንታችንን እንመርጥለታለን ማለት ነው። ከዛ ተርን ኦን ባካፕ የምትለዋን አንድ ጊዜ ክሊክ እናድርግ። ከታይ ሁለት ነገሮች አሉ። ተርን ኦን ባካፕ የምትለዋን አንድ ጊዜ ክሊክ እናድርግ። ተመልሰን የፕሮፋይሏን ምልክት አንድ ጊዜ ክሊክ እናድርግ። ከዛ ባካፕ የምትለዋን ይችን አንድ ጊዜ ክሊክ እናድርግ። ወይ አሁን እዚህ ጋር ይችን ተርን ኦን እናርጋት እንደገና። ከዛ ዋይፋይ ከሆነ የምንጠቀም በቀጥታ በዋይፋይ ኢሚዲየትሊ ፎቶአችንን ወይም ፋይላችንን ባካፕ ያደርግልናል ማለት ነው። ነገር ግን ዳታ ከሆነ የምንጠቀም ዩዝ ዳታ የምትለዋን አንድ ጊዜ ክሊክ እናድርግ። ከዛ ከመጡልን ውስጥ አንሊሚትድ የምትለዋን አንድ ጊዜ ክሊክ እናድርግ። ከዛ ሁለተኛዋን ሚችን እናብራት። አሁን ባካፕ ብለን እንመለሳለን ማለት ነው። እንደምታዩት ፕሮፋይሏ ላይ ሰርች እያደረገ ነው ማለት ነው። አሁን ሙሉ የጠፋውን ፋይላችንን ባካፕ አድርጎ ይመልስልናል ማለት ነው። ቪዲዮ ከተመቻችሁ ፎሎ ላይክ ማድረጋችሁን አትርሱ። ቲክቶክ ሂስትሪያችሁን ማንኛውም ሰው እንዳያይ ማድረግ ትችላላችሁ። ቀጥታ የፕሮፋይሏን ምልክት አንድ ጊዜ ክሊክ አድርጋችሁ ስትገቡ ከላይ የሶስት ጭረቷ አለች። እሷን ክሊክ አድርጋችሁ ሲቲንግ ኤንድ ፕራይቬሲ የምትለዋን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። ወደዚህ እንደገባችሁ የተወሰነ ወረድ ስትሉ አክቲቪቲ ሴንተር የምትላለች። ይችን አንድ ጊዜ ክሊክ እናድርግ። ክሊክ እንዳደረግን እዚህ የኛ ሙሉ ዋቺንግ ሂስትሪ፣ ኮሜንት ሂስትሪ፣ ሰርች ሂስትሪ፣ አድሊንክ ሂስትሪ፣ ሞሽን ሂስትሪ፣ አካውንት ሂስትሪ፣ ሪዩዝ ኮንተንት ሂስትሪ፣ ሪሰንትሊ ዲሌትድ፣ ማኔጅ ፖስት ኦፍ ቪዚቢሊቲ እያለ እያንዳንዳችሁ አሉ። ማንኛውም ሰው ያለ እናንተ ፈቃድ እነዚህ የእናንተ ሂስትሪዎችን እንዳይባችሁ ማድረግ ትችላላችሁ። ከላይ የሰርች አይከን ምልክቷን አንድ ጊዜ ክሊክ አድርጋችሁ ወደ ውስጥ ስትገቡ እዚህ ጋር አንሎክ ዊዝ ፊንገር ፕሪንት ይረናል። ይችን ተርን ኦን እናረጋታለን ማለት ነው። አሁን ባክ ብላችሁ ማንኛውም ሰው መጥቶ በቀጥታ አክቲቪቲ ሂስትሪያችሁን ክሊክ ቢያደርግ የእናንተን አሻራ ወይም ፓስዋርድ ይጠይቀዋል ማለት ነው። እንደዚህ አድርጋችሁ ደህንነቱ መጠበቅ ትችላላችሁ። ቪዲዮ ከተመቻችሁ ፎሎ ላይክ ማድረጋችሁን አትርሱ። ከተሞልታችሁ ኢንተርኔት በምትጠቀሙበት ሰዓት ኮኔክሽን አልሰራላችሁ ካለ ወይም አልፈጥንላችሁ ካለ እነዚህን በማድረግ ማስተካከል ትችላላችሁ። በቀጥታ ወደ ስልካችሁ ሲቲንግ ትገባላችሁ። ከዛ ኮኔክሽን የምትለዋን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። ሲም ማናጀር የምትላለች ይችን አንድ ጊዜ ክሊክ አድርገን እንገባለን። ሁለት ሲም ከሆነ የምንጠቀም አንደኛውን ተርን ኦፍ እናደርጋለን። ከዛ ባክ ብለን ወደ ኋላ እንመለሳለን። ወደ ኋላ እንደተመለስን የተወሰነ ስክሮል ስናደርግ ጀነራል ማኔጅመንት የምትል እናገኛለን። ይችን አንድ ጊዜ ክሊክ እናደርጋታለን። ጀነራል ማኔጅመንት የሚለው እንደገባቸው የተወሰነ ወደ ታች ስክሮል ስታደርጉ ሬዚስት የምትላለች ይችን አንድ ጊዜ ክሊክ ስታደርጉ አሁን የተወሰነ ስክሮል ስታደርጉ ሬዚስት ሞባይል ኔትወርክ ሴቲንግ የምትላለች ይችን ክሊክ እናደርጋለን። እዚህ ላይ የስልካችን ስክሪን ከቨር ፓስዋርድ እናስገባለታለን ማለት ነው። ይሄ እንዳስገባን ሬጂስተር ይላል። ይችን ክሊክ እናደርጋለን። አሁንም አንድ ጊዜ ክሊክ አድርገን ባክ ብለን ወደ ኋላ እንመለሳለን። አሁንም ባክ ብለን ወደ ኋላ እንመለስ። አሁንም ባክ ብለን እንደተመለስን ከዛ የተወሰነ ወደ ላይ የተወሰነ እንዳንሸራተትን ኮኔክሽን የምትለዋ ላይ ተመልሰን እንገባለን ማለት ነው። ከዛ ሞባይል ኔትወርክ የምትለዋን አንድ ጊዜ ክሊክ ስናደርግ እዚህ ላይ ኔትወርክ ሞድ ሲማን የሚለው ላይ እኛውን አንድ ጊዜ ክሊክ እናደርጋለን። ከነዚህ ከመጡ ምርጫዎች ውስጥ 3G ኦንሊ የምትለዋን አንድ ጊዜ ክሊክ አድርገን ወደ ኋላ እንመለሳለን። ከዛ እዚህ ጋር ኖቲፊኬሽን ባር የተወሰነ ስክሮል እንዳደረግን እዚህ ጋር ፍላይት ሞድ የምትለዋን እናበራታለን ማለት ነው። ይችን ለ10 ሰከንድ ያህል እንጠብቃታለን። ከዛ ይችን በቀጥታ መልሰን እናበራለን ማለት ነው። ቪዲዮ ከወደዳችሁ ፎሎ ላይክ ማድረጋችሁን አትርሱ። አውቶማቲካሊ የስልካችንን ሴፍቲ የሚጠብቅልን አንድ ጠቃሚ መረጃ ላካፍላችሁ። በቀጥታ ወደ ስልካችሁ ሲቲንግ ትገባላችሁ። ከዛ የተወሰነ ስክሮል ስታደርጉ ሴኩሪቲ ኤንድ ፕራይቬሲ የምትል ታገኛላችሁ። ይችን ክሊክ ታደርጋላችሁ። ይችን ክሊክ እንዳደረጋችሁ የተወሰነ ስክሮል ስታደርጉ አውቶ ብሎከር የምትል ታገኛላችሁ። ይችን አንድ ጊዜ ክሊክ ስታደርጓት እዚህ ላይ ያሉ ነገሮች አሉ። እነዚህን እያንዳንዳቸውን ማንበብ ትችላላችሁ። ብሎክ አፕስ ፍሮም አንአውቶራይዝድ ሪሶርስ ይላል። ምንም ምንጫቸው የማይታወቁ አፖችን አውቶማቲካሊ ብሎክ ያደርግልናል ማለት ነው። ሁለተኛ ተርን ኦን አፕ ሴኩሪቲ ቼክ ያደርጋል። አፖችን ሴኩሪቲ ቼክ አድርጎ ኢንስታል ያደርግልናል። ሶስተኛ ብሎክ ኮማንድ ባይ ዩኤስቢ ኬብል ያደርግልናል ማለት ነው። ይሄ እንዲሆን ይችኛል ተርን ኦን በማድረግ የስልካችንን ሴፍቲ አውቶማቲካሊ እንዲጠብቅልን ማድረግ እንችላለን። ቪዲዮውን ከወደዳችሁት ፎሎ ላይክ ማድረጋችሁን አትርሱ። ይመቻችሁ። ሰላም፣ እንዴት ናችሁ? ጉግል በየቀኑ በተለያዩ ሶሻል ሚዲያዎች የምታደርጓቸውን አክቲቪቲዎች መረጃዎችን ይመዘግባል። በዚህም ሀከሮች በቀላሉ የእናንተን መረጃ ማግኘት ይችላሉ። ይሄ ከመሆኑ በፊት ግን እንዴት አድርጋችሁ ፕራይቬሲ አድርጋችሁ መጠቀም እንደምትችሉ እናያለን። ቀጥታ ወደ ጎግል ተገባላችሁ። ጎግል ላይ እንደገባችሁ የፕሮፋይሏን ምልክት አንድ ጊዜ ክሊክ ታደርጋላችሁ። ከዛ ማኔጅ ዮር ጎግል አካውንት የምትላለች ይችን አንድ ጊዜ ክሊክ አድርገን እንግባ። ዳታ ኤንድ ፕራይቬሲ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ከዛ የተወሰነ ስክሮል ስታደርጉ ዌብ ኤንድ አፕ አክቲቪቲ የሚላለ ታይምላይን ዩቲዩብ ሂስትሪ የሚላለ ማይ አክቲቪቲ የምትለዋን ክሊክ ብታደርጉ በየቀኑ በተለያዩ ሶሻል ሚዲያ ውስጥ ታደርጓቸው የነበሩትን አክቲቪቲዎችን ማየት ትችላላችሁ ማለት ነው። አሁን በቀጥታ ዌብ ኤንድ አፕ አክቲቪቲ የምትለዋን ክሊክ ታደርጋላችሁ። በቀጥታ ወደዚህ ያስገባችኋል። ወደዚህ እንደገባችሁ ተርን ኦፍ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ይችን ክሊክ እንዳደርጋችሁ ሁለት ኦፕሽኖች አሉ። ተርን ኦፍ ዋን ስቴፕ እና ተርን ኦፍ 3 ስቴፕ፣ ተርን ኦፍ ኤንድ ዲሌት አክቲቪቲ የሚላለ ማለት ነው። ተርን ኦፍ ዋን ስቴፕ የምትለዋን አንድ ጊዜ ክሊክ
በቀጥታ ይህ ተርን ኦፍ የምትለውን አንድ ጊዜ ክሊክ ታደረጉ ይመጣላችኋል። ተርን ባክ ኦን ይላል። ጎት ኢት የምትለውን አንድ ጊዜ ክሊክ ታደረጋላችሁ ማለት ነው። እነዚህ እያንዳንዳቸውን ማንበብ ትችላላችሁ። አሁን በቀጥታ ድሌት አክቲቪቲ ይላል። ከዛሬ ቀደም በተለያዩ ሶሻል ሚዲያ ሰርች ስናደርግ የነበረው ሙሉ ድሌት እንዲያደርግ ከፈቅን ድሌት አክቲቪቲ እንላል። አሁን እኔ በቀጥታ ጎት ኢት የሚለውን አንድ ጊዜ መረጥኩለት። አሁን በቀጥታ ተርን ኦፍ ሆኗል ማለት። ስለዚህ በተለያዩ ሶሻል ሚዲያዎች እየገባችሁ ሰርች የምታደርጓቸውን ነገሮች ማየት የምትችሉት እናንተ ብቻ ናችሁ ማለት ነው። ቪዲዮውን ከወደዳችሁት ፎሎ ላይክ ማድረጋችሁን አትርሱ። ሰላም፣ እንዴት ናችሁ? አንድ ጠቃሚ መረጃ ላካፍላችሁ። በቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ እንደገባችሁ መጀመሪያ ላይ የምታገኟትን ኮኔክሽንስ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። የተወሰነ ወረድ ስትሉ ሞር ኮኔክት ሴቲንግ የምትላለች ይችን አንድ ጊዜ ክሊክ ታደርጋላችሁ። ወደዚህ እንደገባችሁ ኒርባይ ዲቫይስ ስካኒንግ የምትላለች ይችኛዋን አንድ ጊዜ ክሊክ ብታደርጓት እዚህ የተለያዩ ጽሁፎች አሉ ማለት ነው። ለምሳሌ ታች ወረድ ስትሉ ዮር ፎን ዌል ስካን ፎር ዲቫይስ ኢቨን ዌን ዮር ብሉቱዝ ተርን ኦፍ ይላል ማለት ነው። ኢቨን ብሉቱዛችንን ተርን ኦፍ ባደረግንበት ሰዓት ራሱ ስካን ያደርጋል። የተለያዩ መረጃዎችን ወደ ስልካችን ይመጣል፣ ከስልካችን ወደ ሌላ መረጃዎችን ይልካል ማለት ነው። ስለዚህ እንዲያ ከመሆኑ በፊት ስልካችን አደጋ ላይ ከመውደቁ በፊት ይችኛ ተርን ኦፍ ማድረግ አለብን ማለት ነው። በዚህም ደግሞ የስልካችንን ባትሪ ደህንነት መጠበቅ እንችላለን ማለት ነው። ቪዲዮውን ከወደዳችሁት ፎሎ ላይክ ማድረጋችሁን አትርሱ። ስልካችንን ዳርክ ሞድ ላይ አድርገን ወደ ጉግል ክሮም በምንገባበት ሰዓት ግን ልክ እንደዚህ ላይት ላይ ሆኖ እናገኘዋለን። በዚህ ሰዓት እዚህ ከላይ 3 ጭረቷን አንዴ ክሊክ እናደርግና ማስተካከል ያለብን እናያለን። ወረድ ስትሉ ሴቲንጓን አንዴ ክሊክ ታደርጋላችሁ። ከዛ የተወሰነ ስክሮል ስታደርጉ ቴምፕ የምትላለች ማለት ነው። ይችን አንድ ጊዜ ክሊክ ስናደርግ 3 ነገሮችን ታገኛላችሁ። የመጀመሪያው ሲስተም ዲፎልት ይላል። ተርን ኦን ዳርክ ቴም ዌን ዮር ዲቫይስ ኢዝ ዳርክ ዜም ኦር ባትሪ ሴቨር ኢዝ ኦን ይለናል ማለት ነው። የሁለተኛው ላይት ነው። በዚህ ሰዓት ላይት ላይ አሁን እንደምታዩት ላይት ላይ ቲክ የተደረገ ነው። ዳርክ ሞድ የሚላል ማለት ነው። ስለዚህ ስልካችንን ዳርክ ሞድ ላይ በምናደርግበት ሰዓት ጉግል ክሮም አብሮ ዳርክ ሞድ እንዲሆን ከፈለግን ሲስተም ባይ ዲፎልት የምትለዋን ቲክ ስናደርግ ልክ እንደዚህ ይቀየርልናል ማለት ነው። በዚህ ሰዓት እንግዲህ ስልካችን ዳርክ ሞድ በምናደርግበት ሰዓት ጉግል ክሮም አብሮ ዳርክ ሞድ ይሆናል ማለት ነው። ቪዲዮውን ከወደዳችሁት ፎሎ ላይክ ማድረጋችሁን አትርሱ። አንድ ጠቃሚ መረጃ ላካፍላችሁ። ዋይፋይ ወይም ዳታ ብርታችሁ ወደ ስልካችሁ በምትገቡበት ሰዓት የተለያዩ ማስታወቂያዎች እየመጡ ካስቸገሯችሁ ወደ ስልካችሁ ጉግል ክሮም ትገባላችሁ። ከላይ 3 ጭረቷን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። ከዛ ሴቲንግ ምልክቷን ክሊክ እንዳደረጋችሁ ይሄኛው ይመጣላችኋል። ይህ እንደመጣላችሁ የተወሰነ ስክሮል ስታደርጉ ሳይት ሴቲንግ የምትል ትመጣለች። ይችን አንድ ጊዜ ክሊክ ታደርጋላችሁ። ከዛ የተወሰነ ወረድ ስትሉ ኢንትሩሲቭ አድስ የምትል ታገኛላችሁ ማለት ነው። ይቺ ኢንትሩሲቭ አድስ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ላይ የእናንተ ኦን ከሆነ ማለት ነው ይህን ኦፍ በማድረግ የተለያዩ ማስታወቂያዎች ሲመጡ መከላከል ትችላላችሁ ማለት ነው። ባክ ብላችሁ ስትመለሱ ፖፕ አፕስ ኤንድ ሪዳይሬክት የምትል ትፈልጋላችሁ ማለት ነው። ይችኛዋን አንድ ጊዜ ክሊክ ስታደርጓት እኔ ላይ አሁንም ብሎ ኦፍ ስላደረኩት እናንተ ላይ ልክ እንደዚህ ኦን ከሆነ ኦፍ በማድረግ የተለያዩ ዌብሳይቶችን ወይም ድረገጾችን በምትጎበኝ ሰዓት ማስታወቂያዎች በመሀል እየመጡ እንዳያስቸግሯችሁ መከላከል ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ፎሎ ላይክ ማድረጋችሁን አትርሱ።